እንቅልፍ ይታልተኛ ነው ስራት ተነስቼ የሚሄደው። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ወደ እናንተ ይዘንላችሁ የቀረብ ነው በአንድ ወቅት በኢትዮጵያ የኪነ ጥበብ ዘርፍ በተለይም በሞዴሊንግ እና በትወና ዓለም ስሟ በጉልህ ይነሳ የነበረችውን የሳሮን አየልኝን ወቅታዊና እጅግ ልብ የሚነካ ታሪክ ነው። ሳሮን ዛሬ የት ነው ያለችው? በቱርክ ሀገር የደረሰባት መከራ ምንድነው? ያቺ በድፍረቷ የምትታወቀው ልጅ ዛሬ ለምን በእንባ ታጠበች የሚለውን እስከ ቪዲዮ ፍጻሜ ድረስ ከቆያችሁ መልሱን የምታገኙ ይሆናል። አብራችሁን ቆዩ። መጽሐፍ ምናምን አልወድም በውስጥ ምናምን እንጂ ደስ አይለኝም እና ሶሻል ሚዲያ ላይ ያወራሁት ደግሞ ሜቢ የብዙ ሰውም ጭንቀት ይሆን እንዴ ብዬ አሰብኩኝና ከዛ ማካፈል ፈለግኩኝ ለሰቡ ማለት ነው። ገብቶሻል? ግን በክፍነት አይደለም። ሳሮን አየልኝ አትስቅም ምን ሆና ነው እስኪ ባካችሁ ነው ያልኩት። ይሄውን ክፋት ነው። በተለያዩ ፊልሞች ላይ ተሳትፋለች፣ በሙዚቃ ቪዲዮዎች ላይም በሞዴልነት ሰርታለች። ሆኖም ግን ሳሮን ከሰራቻቸው ይልቅ ባለባበሷ ትታወቅ ነበር። በወቅቱ በሰራችው አንድ የሙዚቃ ቪዲዮ ላይ በፓንትና በጡት ማስያዣ ብቻ በመታየቷ በኢትዮጵያ ማህበረሰብ ዘንድ ከፍተኛ ወቀሳ ደርሶባታል። ብዙዎች የተከበሩ ቤተሰቦች ያሏት ለምን እንዲህ ትሆናለች በማለት በቤተሰቧ ሳይቀር ይሳለቁ ነበረ። ሳሮን ግን በወቅቱ ለዚህ ሁሉ ትችት ጆሮ የሰጠች አልመሰለችም። ይባስ ብሎም ድንገት ከሀገር በመውጣት በተለያዩ የአፍሪካ ሀገራት ለምሳሌ እንደ ኬንያ ባሉ ቦታዎች ከታዋቂ ዘፋኞች ጋር ስትሳሳምና ስትዝናና የሚያሳዩ ቪዲዮዎች ተለቀቁ። ይሄ ወቅት ሳሮን ሀገር አሰደበች ተብሎ ሚዲያው በሙሉ የወረደባትና ስሟ የጠፋበት የጨለማ ጊዜም ነበረ። ከአፍሪካ ጉዞዋ በኋላ ሳሮን ለተወሰነ ጊዜ ከሚዲያ ርቃለች። የት እንደሄደች ያወቀም አልነበረም። በኋላ ላይ ግን በቱርክ ሀገር እንደታሰረች የሚገልጹ መረጃዎች ወጡ። ምንም እንኳን እሷ በይፋ ባትናገርም በህገወጥ መንገድ ቱርክ መግባቷና በእስር ቤት ማሳለፏ ለብዙዎች እውነት ነበረ። ከእስር በኋላም ከነጭ ወይም ሀረብ ወንድ ጋር የተለቀቀባት ደስ የማይል ቪዲዮ ሳሮንን ዳግም የትችት ማዕበል ውስጥ ከተታት። ከዚያ በኋላ ግን ሳሮን ዳግም ልጠፋ ችላለች ማለት ነው። ለወራት የት እንዳለችም ምን እየደረሰባት እንደሆነም ማንም የሚያውቅ አልነበረም። ከረጅም ቆይታ በኋላ በድጋሜ ልትመለስ ችላለች ማለት ነው። ነገር ግን የመጣችው ሳሮን ያቺ የድሮዋ አይደለችም። በአሁን ሰዓት በቲክቶክ ላይቭ ስትገባ የምናያቸው ለውጦች እጅግ ያስገርማሉ። ያ በአለባበሷ ትታማ የነበረችው ልጅ ዛሬ ራሷን ገልጣ አትታይም። አሁን ላይቭ ላይ ስትገባ ለወጣቶች የምክር ሀሳቦችን ትሰጣለች። ደላላም ናችሁ ስደት አትምጡ፣ በሰው ሀገር መከራ ነው እያለች እንግዲህ ምስክርነቷን ትሰጣለች። ሳሮን ፊቷን በማስክ መሸፈንም አዘውትራለች። ጥርሷን ካሳየች ዓመት አልፏታል። ድዴ ኢንፌክሽን ስለሆነ ነው ብትልም አንዳንዶች ግን ጥቃት ደርሶባት የሆነው የሚል ስጋት አላቸው። በተደጋጋሚ ላይ በመግባት ጌም ትጫወታለች ማለት ነው። ይህ ደግሞ በሰው ሀገር የምትኖርበትን ገቢ ለማግኘት ምን ያህል እንደምትለፋ የሚያሳይ ነው። ከሰሞኑ ደግሞ ለየት ያደረጋት ነገር በቲክቶክ ላይቭ ላይ ያሳየችው ስሜት ነው። ልብስ በምትቀይርበት ወቅት ሳይታሰብ ጀርባሽ ታይቷል፣ ቪዲዮን እንለቅብሻለን በሚል ተንኮለኞች ሲያስፈራሯት ሳሮን ስቅስቅ ብላ አልቅሳለች። ያቺ ምንም የማይመስላት ሳሮን ዛሬ ጀርባ የታየ ተብላ ስታለቅስ ስናይ ሰው እንዴት ይለወጣል እንላለን። ወደ ስራ የምገባው እንቅልፍ ሳልተኛ ነው፣ ብቻዬን ነኝ፣ ማንም የሚረዳኝ የለም ስትል ያደረገችው ልመና እጅግ ልብ የሚነካ ነው። ይሄ የሚያሳየው ሳሮን ክብሯን ለመመለስ ምን ያህል እየጣረች እንደሆነና ስሜቷ ምን ያህል እንደተጎዳ ነው ማለት ነው። ብዙዎች ሳሮን ያለችበት ሁኔታ በምቾት እንዳልሆነ ይገምታሉ። አንዳንዶች ደግሞ የቁም እስረኛም ነች ይላሉ። ሆኖም ግን ስራ እንደምትሰራ መናገሯ ነገሩን ግራ ያጋባል። ብዙ ጊዜ የስራ ቪዛ እንሰጣችኋለን ይላሉ። ነገር ግን የሚሰጡት የቱሪስት ቪዛ ነው። የቱሪስት ቪዛ ደግሞ በህግ የመስራት መብት አይሰጥም ማለት ነው። ተጎጂዎች ቱርክ እንደደረሱ ደላሎች ለማደሻ ወይም ለማስመቻ በሚል ሰበብ ፓስፖርታቸውን ይቀበሏቸዋል። ይህ ደግሞ ግለሰቡ የትም እንዳይንቀሳቀስና የደላላ የቁም እስረኛ እንዲሆን ይዳርገዋል ማለት ነው። ኢቃማ ወይንም የመኖሪያ ፈቃድ እናወጣለን በሚል በሺዎች የሚቆጠር ዶላር ይቀበላሉ። በመጨረሻ ግን ምንም ሳይሰሩላቸው ግለሰቡ ህገ ወጥ ሆኖ እንዲቀር ያደርጋል ማለት ነው። እንግዲህ ቱርክ ከቅርብ ዓመታት ወዲህ በህገ ወጥ ስደተኞች ላይ ህጓን በጣም አጥብቃለች። ያለ ስራ ፍቃድ ተገኝቶ መስራት በቱርክ ህግ ያስቀጣል። የተገኘው ሰው ይታሰራል፣ ከዚያም ወደ ሀገሩ ይባረራል ማለት ነው፣ ወይንም ዲፖርት ይደረጋል። ቀደም ባሉ ዓመታት በቱሪስት ቪዛ ገብቶ የመኖሪያ ፈቃድ ማግኘት ቀላል ነበር። አሁን ግን ቱርክ ለብዙ ሀገራት ኢትዮጵያንን ጨምሮ በቱሪስት ቪዛ ገብቶ መኖሪያ ፈቃድ ማውጣትን ከልክላለች። ህገወጥ ስደተኞች የሚታሰሩባቸው ቦታዎች እንደ ተራ እስር ቤት ሳይሆኑ የማባረሪያ ማዕከላት ይባላሉ። እዚያ ውስጥ ያለው አያያዝ በጣም ከባድና ለወራት ሊቆይ የሚችል ነው ማለት ነው። ሳሮን ስራ ገባለሁ ማለቷና የቁም እስረኛ ነኝ የሚለው ወሬ
በቱርክ ብዙ ህገወጥ ስደተኞች በጨርቃ ጨርቅ ፋብሪካዎች ወይም በቤት ሰራተኝነት በድብቅ ይሰራሉ። ህገወጥ ስለሆኑ አሰሪዎቻቸው ዝቅተኛ ክፍያ ይከፍሏቸዋል ማለት ነው። ከልክ በላይ ያሰሯቸዋል ወይም ደሞዝ ከልክለዋቸው ለፖሊስ እንሰጣቸዋለን ብለው ያስፈራራቸዋል። ግለሰቡ ከቤት ወደ ስራ ብቻ እንዲሄድ ከሰው እንዳይገናኝና በማንኛውም ሰዓት በፖሊስ መያዝ ስጋት ውስጥ ሆኖ ሲኖር የቁም እስረኛ ይሆናል ማለት ነው። ሳሮን ብቻዬን ነኝ ማንም የሚረዳኝ የለም ማለቷ ይህንን ጫና በግልጽ ያሳያል ማለት ነው። እንግዲህ በቪዲዮዎቿ ላይ ደላላ አትመኑ ስትል ወጣቶች የእሷን አይነት መከራ እንዳይቀበሉ ለማስጠንቀቅ ነው። በቱርክ ህጋዊ መኖሪያ ፈቃድ የሌለው ሰው ባንክ አካውንት መክፈት፣ በራሱ ስም ቤት መከራየት ወይም ህጋዊ ሕክምና ማግኘት አይችልም። ይህ ደግሞ ለበሽታ እንደ ድድ ኢንፌክሽኑና ለተለያዩ ጥቃቶች ተጋላጭ ሊያደርግ ይችላል ማለት ነው። እንግዲህ የኢትዮጵያ መንግስት ዜጎች በስደት እንዳይንገላቱ እንደዚሁም ህገወጥ ደላሎች ሰለባ እንዳይሆኑ በተለያዩ አቅጣጫዎች ስራዎችን እየሰራ ይገኛል። በተለይ በቱርክና በመካከለኛው ምስራቅ ያሉ ኢትዮጵያውያን ሁኔታን በተመለከተ አንዳንድ የወጡም መግለጫዎች ነበሩ። ከዚህ በፊት መንግስት ዜጎች በደላላ ሳይሆን በህጋዊ መንገድ መጥተው እንዲሰሩ ከተለያዩ ሀገራት ጋር ስምምነት ተፈራርሟል። በሁለቱ ሀገራት መካከል ዜጎች በህጋዊ መንገድ ተቀጥረው የሚሰሩበት ሁኔታ ለማመቻቸት የሁለትዮሽ ውይይትም ሲደረጉ ቆይተዋል። በህጋዊ ኮንትራት በታወቀ ደሞዝና በመንግስት ጥበቃ ስር እንዲወጡ ለማድረግ በተደጋጋሚ ሙከራ ተደርጓል ማለት ነው። በውጭ ጉዳይ ሚኒስቴር በኩል በቱርክ የሚገኘው የኢትዮጵያ ኤምባሲ የሚከተሉትን ስራዎች ያከናውናል። በስራ ላይ ያሉትን መጎብኘት። ይህ እንግዲህ በቱርክ የማባረሪያ ማዕከላት ውስጥ የታሰሩ ኢትዮጵያውያንን በመጎብኘት ማንነታቸውን በማረጋገጥና የጉዞ ሰነድ በማዘጋጀት ወደ ሀገራቸው እንዲመለሱ ያደርጋል። እንደዚሁም የህግ ምክር፣ ችግር ላይ ለወደቁ ዜጎች የህግ ምክር መስጠትና ከአሰሪዎቻቸው ጋር ያለውን አለመግባባት በሽምግልና ለመፍታት ይሞክራል ማለት ነው። እንግዲህ መንግስት በሀገር ውስጥ በደላሎች ላይ ጠንካራ እርምጃ ለመውሰድ አዋጅ እንዳወጣም ይታወቃል። አዋጅ ቁጥር 1178/2012 በህገወጥ በሰዎች ዝውውር ላይ የሚሳተፉ ደላሎችን በከባድ እስራትና በገንዘብ እንዲቀጡ ይደነግጋል። በየክልሎቹ ወጣቶች በደላላ ተታለው ሳይነሱ በፊት ሊደርስባቸው የሚችለውን አደጋ የሚገልጹ ትምህርቶችን በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩልም እንደዚሁ ይሰጣል። ከቅርብ ጊዜ ወዲህ መንግስት በውጭ ሀገራት ችግር ላይ የወደቁ ዜጎችን በራሱ ወጪ ወደ ሀገር የመመለስ ጥልቅ ዘመቻም እያከናወነ እንደሆነ ይታወቃል። በሺዎች የሚቆጠሩ ዜጎችን ከሳውዲ አረቢያ፣ ከሊቢያ እና ከታንዛኒያ በስር ላይ የነበሩትን በመንግስት አውሮፕላን ወደ ሀገር የመመለስ ስራ ተሰርቷል ማለት ነው። እነዚህ ተመላሾች ሲመጡም ስነ ልቦናዊ ድጋፍ እንዲያገኙና በሀገራቸው ስራ እንዲጀምሩ የማመቻቸት ስራዎችን ሲያከናውን ቆይቷል። አሁን ላይ ወደ ውጭ ሀገር ለስራ የሚሄዱ ዜጎች በሌቦር ኢንፎርሜሽን ሲስተም በኩል ተመዝግበው እንዲወጡ እየተደረገም ይገኛል። ይህም ግለሰቡ የት ሀገር እንዳለ፣ ማን ጋር እንደሚሰራና ምን አይነት ችግር እንደገጠመው መንግስት በቀላሉ እንዲያውቅ ይረዳዋል ማለት ነው። እኛ እንደ ወገን እንግዲህ ልንረዳው የሚገባው ቁም ነገር ሳሮን ያለፈውን ስህተቷን ጥላ ለመለወጥ እየጣረች መሆኑን ነው። አሁን የሚያስፈልጋት ትችት ሳይሆን የሞራል ድጋፍ ነው። ወደ ሀገሯ ተመልሳ ከቤተሰቦቿ ጋር ብትቀላቀልና የቀድሞ ስራዋን በክብር ብትሰራ ለሁላችንም ደስታ ነው። ውድ ተመልካቾቻችን የሳሮን ታሪክ ለሁላችንም ትልቅ ትምህርት ነው። ስደትና ዝና በአግባቡ ካልተያዙ መጨረሻቸው ስቃይ ሊሆን ይችላል። ነገር ግን ተስፋ መቁረጥ የለብንም። ለሳሮን መልካሙን ሁሉ እንመኛለን። እናንተስ ሳሮን ወደ ሀገሯ ብትመለስ ምን ትመክሯታላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።